የእኛ ቤተ ክርስቲያን ከብሉይና ከሐዲስ እንዲሁም ደግሞ ከሊቃውንት ከሊቃነ መነኮሳት ወይም ከሥርዓት መጻሕፍት ከአራቱ ጉባኤያት ከተሰበሰቡ ከነፍትሐ ነገሥት ያልተገኘ ነገር ቤተ ክርስቲያናችን አልተናገረም። ስለዚህ ይህ ቀደም ሲል ገና ኦሪት ሳትሰራ በሕገ ልቡና ዘመን የታየ ነው። ይሄ ቀስተ ደመና ማለት ነው። ነጭ ነው፣ ቀይ ነው፣ ደግሞ ወይ አረንጓዴ ወይ ጥቁር እንላለን። ይሄ ትርጓሜ ያለው ሊቃውንት ተርጉመው አበጥረው አንጠርጥረው አስቀምጠውታል። መተርጎም በሶስት ነገር ነው ይላል። እኛ እንተረጉምን ለምን አቅም የለንም። አባቶቻችን ያቆዩንን ያንኑ ይዞ መጓዝ እንጂ ከሰው መለየት፣ ከበዓት መከተት፣ እንደገና ከእህል መከልከል፣ እንዲሁ ደግሞ መማር ሶስት ነገሮች ስላሉብን ይህን ማሟላት አንችልም። ይህን መተርጎም የሚችሉ እንደነ ቄርሎስ እንደነ ዮሐንስ አፈወርቅ ከሰው ተለይተው ከበዓት ተከተው ከምግባቸው ጋር ገለባ ጨምረው የበሉ ነው የተረጎሙ። እኛ መተርጎም አንችልም፣ አቅሙ የለንም ማለት ነው። ሶስት ነገር ስለሚያስፈልግ እና ይህን ሲተረጉሙ በመንፈስ ቅዱስ ሶስቱ ነጭ፣ ቀይ፣ ጥቁር ወይም አረንጓዴ ነው። ይህ እንግዲህ ሶስት መሆኑ የሶስትነት ነው ወይም የአብ የወልድ የመንፈስ ቅዱስ አምሳል ነው ተብሏል። ነጩ በሁለተኛው ነጩ የአብ ቀዩ የወልድ ጥቁሩ የመንፈስ ቅዱስ አምሳል ነው ይላል። ይህ ማለት እንግዲህ ነጩ የአብ ጻዕዳ በመለኮቱ ነጭ ነው ተብሏል። ይሄ ማለት ግን ክርስቶስ ከሦስቱ አካላት አንዱ አካል ወደ ደብረ ታቦር ተራራ ላይ ወጥቶ ብርሃነ መለኮቱን ብልጭ አድርጎ ነጭ ነገር ስላሳየ እንጂ ሥላሴ በባህሪያቸው የሚታዩ ሆኖ አይደለም። የሥላሴን ባህሪ ማወቅ የሚችል ማየት የሚችል የለም። ከሦስቱ አካላት አንዱ አካል እግዚአብሔር ወልድ የታየው በእኛ ሥጋ በአጭር ቁመትና በጠባብ ደረት ስለተገለጠ ነው ማለት ነው። እና ነጩ የአብ በሁለተኛ ትርጓሜው ምን ይላል? ነጩ የጥምቀት አምሳል ነው ይላል። በአምሳለ ማይ በውሃ አምሳል ይሰጠናልና ይላል። ቀዩ የሥጋው ነው፣ በአምሳለ ኅብስት በኅብስት አምሳል ይሰጠናልና። ጥቁሩ ደግሞ የደሙ ነው፣ በአምሳለ ወይም በወይን አምሳል ይሰጠናልና። እነዚህ የአብ የወልድ የመንፈስ ቅዱስ አምሳል ናቸው፣ ሶስት መሆናቸው ማለት ነው። ወደ እመቤታችን ሲመጣ እሰይም ቀስቴን በውስተ ደመና፣ እነሆ ቀስቴን በደመና አሳያለሁ የተባለችው ቀስቷ ድንግል ማርያም ናት። ሶስት መሆኑ የአብ የወልድ የመንፈስ ቅዱስ ማደሪያ መሆኗ ይላል። ማን ነው በሱ ያደረው? ከሦስቱ አካላት አንዱ አካል ወልድ ነው አይደለም? ምን ማለት ነው ታዲያ? አብ ለማጽናት አለ፣ መንፈስ ቅዱስ ከሦስቱ ግብራት ለመከልከል። በእናቶቻችን ሦስት ግብራት ስላሉ ውእቱሰ ንጹሕ እምነሰረቱ ግብራት ዘውእቶሙ ዛር ወውካኔ ወሰስሮተ ድንግልና እለ ስሩዓን በእጓለ እሕያው ወእሙራን ሆሙ ይላል። አሁን በእናቶቻችን ሶስት ነገር አለ። ሩካቤ አለ፣ ሰስሮተ ድንግልና የድንግልና መጥፋት አለ፣ ከዛ እናትነት አለ ማለት ነው። በእመቤታችን ግን ሶስቱ ግብራት የሉ። ለምን? መንፈስ ቅዱስ ከዘር ከሩካቤ ከሰስሮተ ድንግልና ከድንግልና ጥፋት ለመጠበቅ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለኩን ይጼልለኪ። መንፈስ ቅዱስ ባንቺማ ያድርብሻል፣ ከሦስቱ ግብራት ይከለክልሻል። እነሱም ሩካቤ፣ ዘር፣ ድንግልና ጥፋት ናቸው። እነዚህ ሁሉ በአንቺ ዘንድ የሉም ይላል። ሉቃስ ነው። ሉቃስ 1 ቁጥር 18 ጀምረን ስንመለከት እንግዲህ መንፈስ ቅዱስ መልአኩ መጥቶ
ወናሁ ትጸንሲ ወተወልዲ ወልደ ወትሰምይዮ ስሙ ኢየሱስ አላት። እነሆ መንፈስ ቅዱስ መልአኩ መጥቶ ሲነግራት እነሆ በድንግልና ጸንሰሽ በድንግልና ኃያል ወልድን ትወልጃለሽ ብሎ ሲነግራት እፎኑ ይከውነኒ ዝንቱ እንዘ ይአምር ርእሲ ያለ። ይህ እኮ ወንድ ሳላውቅ እንዴት ሊሆን ይችላል? ከአባቴ ከአዳም ከእናቴ ከሔዋን ተያይዞ የመጣው ዘር መቀበል ልጅ ማስገኘት ነው። ይህ በእኔ ዘንድ እንዴት ነው ብላ ስትናገር ምን አላት መልአኩ? ባጭሩ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ አለ። መንፈስ ቅዱስ የልዑል ኃይል መለኮታዊ ኃይል ይጋርድሻል። መንፈስ ቅዱስ ከሦስቱ ግብራት ይከለክልሻል ስለተባለ ምን ተባለ? አብ ለማጽናት፣ መንፈስ ቅዱስ ከሦስቱ ግብራት ለመከልከል፣ ወልድ በተለየ አካሉ ሰው ለመሆን በከርሰ ማርያም አደሩ ነገረው ነው። ስለዚህ እመቤታችን በቀስተ ደመናነት በብሉይ ኪዳን ታይታ ነበረ። የዛሬው ግን በግልጽ ነው። ቀጥሎ በብሉይ ኪዳን እመቤታችን በእርሻ ወይም በገራይት በማለት ገራይት ማለት በግዕዝ ወደ ትርጉም ስንመልሰው እርሻ ማለት ነው። እመቤታችን የአብርሃም እርሻ ወይም ገራይት ተብላለች። በግዕዙ ገራይት ማለት እርሻ ማለት ነው። አብርሃም ዘርህ ሁሉ ከነዓንን ይወርሳል ብሎ ነበር እግዚአብሔር። አብርሃም ግን ከነዓንን አልወረሳትም። ከነዓን የሰማያዊቷ ኢየሩሳሌም አምሳል ስለሆነች በርስትነት ተሰጠችው እንጂ አብርሃም ከነዓንን አልወረሳትም። እንዲያውም ለሚስቱ መቀመሪያ ለሳራ እንኳን መሬት ገዝቶ ነው። ተመልከቱ፣ ገርማቸው መሬት ገዝቶ ከኬጢ ልጆች ይላል። ኬጢ የሚባል አንድ አሕዛብ ነበረ። ከነዓን ላይ አስፋፍቶ ከነዓን ይዟት የነበረ ኢየሩሳሌም ማለት ነው። ከዛ አቅብሩኒ በድኔ ነው ያለው። እባካችሁ ባለቤቴን የምቀብርበት መሬት ስጡኝ ብሎ ነበር እግዚአብሔር። ከነዓን ላንተ ናት፣ ለልጅ ልጅህ ና ያት ተመልከታት ያለው ርስትነቷን መውረስ ሳይሆን ርስትነቷ በእሱ ስም ሆና የሰማያዊቷ ኢየሩሳሌም አምሳል ስለሆነ። ታዲያ በዛ ዘመን አብርሃም እርሻ በ400 ዝምዝም ወርቅ ይለዋል። በዛን ዘመን ገዝቶ እርሻይቱን እየዘራ እያረሰ አይዘራባትም። ያርሳል፣ ይንከባከባታል፣ ግን አይዘራባትም ነበር አለ። ምሳሌውን ለማምጣት እኮ አይዘራባትም ነበረ። ገራይት እርሻ ናት፣ መቀመሪያ ናት ለጊዜው ማለት ነው። በአንተ ካይበት ይላታል ይላል። እልፍኝ ቤትና አዳራሽ ነበረች። ወደ እመቤታችን ምን አለ ሊቁ ታዲያ? አንቲ ውእቱ ገራይት ዘኢተዘርአ ውስቴታ አለ። አንቺ በውስጧ ዘር ያልተዘራባት ገራይት የአብርሃም እርሻ አንቺ ነበርሽ ብሎ በምሳሌ ያነሳታል ማለት ነው። እና እመቤታችን ቅድስት ድንግል ማርያም ይህቺ ምሳሌዋ በአንተ ካይበት ማለት እልፍኝ ከአዳራሽ አንድ ትልቅ ቤትና አዳራሽ ማለት ነው። ወደ እመቤታችን ሲመጣ ትርጓሜው ግን ምን ማለት ነው? ድንጋሌ ሥጋ ድንጋሌ ነፍስ ነው። ተመልከቱ፣ በሁለቱ ወገን ድንግል የሆነች እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ህብርት የሆነች ይላል። ስለዚህ እመቤታችን ይኸው ዘር አልተዘራባትም የተባለው እንበለ ዘር እንበለ ሩካቤ ቅድም በነገርኳችሁ መንፈስ ቅዱስ ከሦስቱ ግብራት ስለከለከላት እንበለ ዘር እንበለ ሩካቤ ከሦስቱ አካላት አንዱ አካል እግዚአብሔር ወልድን ለመውለዷ አምሳል የታየው በብሉይ ኪዳን ዘመን ነበር። የዛሬው ግን በምንድን ነው? በግልጽ ነው። እመቤታችን ተዋህዳለች። ሌላው እንዲሁ በተመሳሳይ ስለ ማኅተመ ድንግልናዋ ሳይለወጥ ማኅተመ ድንግልናዋ ሳይለወጥ ለመውለዷ በምሳሌ ሁለቱ ሲያረጋግጡ ኢሳይያስና ሕዝቅኤል በሚገባ ያረጋግጡታል። ኢሳይያስ ናሁ ድንግል ትጸንስ
ወትሰምዮ ስሙ አማኑኤል መዓለ ወቅብአብዑል ይላል ኢሳይያስ 7 ቁጥር 14 ላይ እነሆ ድንግሊቱ በድንግልና ጸንሳ በድንግልና ትወልዳለች፣ ኃያል ወልድን ትወልዳለች። መዓለ ወቅብአብዑል ማርና ቅቤ ይበላል ይላል። ክርስቶስን ነው ሲወለድ ክርስቶስ ባለጸጋው ልብላ ካለ ማርም ቅቤም በእጁ ነው ለማለት እንጂ በላ ለማለት አለ። በእርግጥ በላ ክርስቶስ። ለምን ምታት አይደለም። የክርስቶስ መብላት መጠጣት ምንድን ነው? ተዋሕዶ ሰው መሆኑን ለማረጋገጥ የእኛ መብላት መጠጣት መራብ አለብን። በግድ እንራባለን፣ በግድ እንጠማለን፣ የግድ ያስፈልገናል። ክርስቶስ ግን ረሃበ እግዚእነሰ ፍልቅምኔነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ረሃብ ከእኛ ረሃብ ይለያል። ለነሰ በግብር ይመውአነ ወሎቱሰ በፈቃዱ አለ ንጉሴ ይባላል። ምንድነው? እኛም የግድ ያስፈልገናል። እሱን ግን ለአጽድቆተ ትስብእት ሰው መሆንን ለመግለጥ እንጂ ረሃብ የሚራብና በረሃብ ተገዶ በጥም ተገዶ የሚበላ የሚጠጣ አይደለም። ለአጽድቆተ ትስብእት ሰው መሆንን ለማጽደቅ ነው ይላል። ስለዚህ ይሄ በድንግልና ጸንሳ በድንግልና እንደምትወልድ ኢሳይያስ በምዕራፍ 7 ቁጥር 14 በምሳሌ ገለጻል። ዛሬ ግን በምንድን ነው? በመታየት ሕዝቅኤል 44 ቁጥር 4 ደግሞ ጀምረን ስንመለከት ደግሞ ስለ ዘለዓለማዊ ድንግልና ይላል። ወደ ምስራቅ በኩል ወሰደኝ ይላል ሕዝቅኤል በፈለገ ኮሞር። ፈለገ ኮሞር ማለት ኮሞር የሚባል ቦታ ላይ ያለ ወንዝ፣ ይሄ በፋርስና በባቢሎን ያለ ነው፣ በሀገራችን አይደለም። በዛ ላይ 40 መዓልት 40 ሌሊት በግራ ጎኑ ተኝቶ ሕዝቅኤል ስለ እመቤታችን ዘለዓለማዊ ድንግልና ሲመለከት ጸንሳ ሳለ በጸነሰች ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ መቼመች ድንግል። ምን አለ መሰላችሁ? ወደ ምስራቅ በኩል ወሰደኝ በራእይ ይላል ሕዝቅኤል። እነሆ የተዘጋች አዳራሽ አየሁ ይላል። ቀይ ጎልማሳ መጥቶ ያችን አዳራሽ ሳይከፍታት ገብቶ ሳይከፍታት ሲወጣ አየሁ ይላል ሕዝቅኤል ነቢይ አይደለም። ሊቁ ደግሞ ሲያመጣ ሕዝቅኤል ነቢይ ሆነ ስምዐ በእንቲአሃ ወኢየሪኩ ኆኅተ በምሥራቅ እቱም በዐቢይ መንክር ናይከል። እነሆ በምስራቅ በኩል በድንቅ ቁልፍ የተቆለፈች አዳራሽ አየሁ። እነሆ ቀይ ጎልማሳ አፋውን ታጥቆ ይላል። ሰይፉን ነው፣ ሁለት አፍ ያለው ሰይፍን ታጥቋል። ማን? ክርስቶስ። ሁለት አፍ ያለው ሰይፍ መያዣው ከታች አንድ ነው፣ ከላይ ሁለት ነው። ለምን ሁለት መሆኑ? ኑና ሂዱ ይልበት። በግዕዝ ደግሞ ምንድን ነው? ንዑ ሁሩ፣ ኑ ሂዱ የሚልበት። እኛን ወዳጆቹን የእመቤታችንን ወዳጅ በዚህ ሰዓት ቁጭ ብለን መገለጧን መታየቷን እንኳን ለእኔና ለእናንተ ድንግል ማርያም ብናያት እንወድቃለን። የታ ገብረ ኪዳን እንዳሉ እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን? ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ነው። ብናያት አንቆምማ። እንዴት አድርገን ከግርማ ሞገሷ የተነሳ ማን ይቆማል? በትግራይ አባ ሀደራ የሚባል ገዳም ነበር። አላምንም አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል እና ከመምጣታቸው የተነሳ እመቤታችን በላይ ትታያቸው ነበር። በጣም ይገርማል እኮ በእውነት በሕልማችን እንኳን ቀይ ሰው ሳናይ ደግሞ ይገርማል። እና እኒህ አባት ሰዓታት የፍልሰት ዓለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ንይላ ናይ ምስለ ኩሎሙ ቅዱሳን ከቅዱሳን ሁሉ ጋር ነኝ። ቁጥራቸው
ይቆጥራቸዋል። ነቢያቱም ቀርቡ ሁሉም እየቆጠረ ነው የሚሳሳት ማለት ነው። ስለዚህ ነይ እየተባለች በበቁት ቅዱሳን ሰዓታት ተቁሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጀ ምስጋናዋን አብሬ ላመስግን አባቶቼ ጋር አሉና የበቁት ባሕታዊ መጥተው ከመካከል 4 ባሕታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው ንይ ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመሰገነ ይሁን። ከች አትልም በቅተዋላ። ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፈት። ኧረ ምንድን ነው? ምን አዙሮ ጥሯቸው ነው? ምንድን ነው? ዛሬ ድሮ ደግሞ ግፊት አይታወቅም። የለም ዛሬ ነው መቼም በሽታውን ሰብስቦ ያወጣው ዶክተሩ ነው የነገረን እንጂ እኮ ምን እንደሆነም አናውቀውም ነበር። እና ድፍት ሲሉ ምን አዙሯቸውን የወደቁ ተብሎ ያዘን ልቀቀው ተባሉ። እንደምንም አፋፍሰው ወስደው ከቤታቸው ላይ ጣሉ። ምን ሆነው ነው ሲባል አልነገርም። ዛሬ ግን እኛ ያልታየንን ታየናል። አየችን ማርያም ነው የሚባለው። ሚካኤልን አየው። አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ የሚል ሰይጣን ነው። አቤት ዘመን! እኔማ የሚደንቀኝ ማለት ነው እንደው ሊቃውንትም ሆነ ምእመና የሚደንቀኝ የእግዚአብሔር ትዕግስት ብቻ ነው። እንደ እሳት አለማቅለጥ፣ እንደ ውሃ አለማፍሰስ ያለው ቸርነት እኛን የሚሸከምበት ጀርባው ማያን ነው። ምን አይነት አምላክ ነው! ክብር ምስጋና ይግባው እና ኃጢአታችን የተሸከመን እና ይሄው ይላል ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ እየዋለ ሳይከፍት ገብቶ ማለት ማኅተመ ድንግልናዋን ሳይለውጥ ተጸነሰ። ማኅተመ ድንግልናዋን ሳይለውጥ ተወለደ። እስከ መጨረሻው ድረስ ይሄ ቤት ይላል እንደው መስቀል ይሄ ቤት እስከ መጨረሻው ንጉሥ ገብቶበታልና ነው ማለት ንጉሥ ገብቶበታልና እስከ መጨረሻው ተዘግቶ ይኖራል። እዩ ንጉሡ ክርስቶስ ተወልዶ ማኅተመ ድንግልና እንደተዘጋ ሕቱም እንደሆነ ይኖራል። እንዲህ ተብሎ የተነገረና በምሳሌ ነው። ዛሬ ማለት ነው ወገኖቼ እንዲሁም ኦሪት ዘጸአት ምዕራፍ 3 ቁጥር 3 ከዕፀ ጳጦስ ከሚባል ዛፍ ላይ እሳት ሰፍሮ ሙሴ አየ ይላል። የእግዚአብሔር ሙሴ እሳት ከዕፀ ጳጦስ ቅጠል ላይ ሰፍሮ አየ። እሳቱ ቅጠሉን አጠወልጎ ወይም አይበላው፣ ደግሞ ቅጠሉ እሳቱን አያጠፋው። ለልማዱ ዛሬ መኪና ውሃ ተሸክሞ የሚመጣ መኪና ዓለም ሰልጥኖ የለ ያ እየመጣ ያጠፋዋል እንጂ ያን ጊዜ እሳት ሊጠፋ በምን ነበር? በምንድን ነው? በቅጠል ዓለም እንጨፈጭፈው ነበር። በገጠር በቅጠል ነበር የምናስቀረው ማለት ነው። ቋያው ሁሉ በረሃው ሲነሳ በቅጠል ነበር የሚያጠፋው። ግን ቅጠሉ ከእሳቱ ጋር እሳቱ ከቅጠሉ ጋር ምን ሆኖ ታየ? ተዋህዶ ታየ አለ። ቅጠሉ ማን ነው? ሐመልማል ድንግል ማርያም ናት። እሳቱ ማን ነው? እሳተ መለኮት ክርስቶስ ነው። አያችሁ፣ ሐመልማሉ ነበልባሉን አላጠፋም፣ ነበልባሉ ደግሞ ቅጠሉን አላጠፋም። ሁለቱ በመዋሃድ ታዩ። መለኮት ትስብእት መለኮትን ሲዋሃድ በተአቅቦ ተዋሃዱ እንጂ መለኮት አልደመሰሰው፣ ሥጋም ደግሞ ደሱ አልሳበው። ሁለተኛ ኖ እሳቱ የክርስቶስ ሐመልማሊቱ እንጽቱ የድንግል ማርያም። ተመልከቱ፣ እናትነቷ አምላክነቱን አልለወጠው። አምላክነቱ እናትነቷን፣ ድንግልናዋ እናትነቷን አልለወጠው። አምላካችን እግዚአብሔር እንዲህ ብላ የታየችው በምን ነበረ? በምሳሌ ነው። ተመልከቱ፣ ዛሬማ የታየችው በቁም። ይሄ ዕለት እንግዲህ የተከበራችሁ የክርስቶስ ቤተሰቦች በደብረ ምጥማቅ ተራራ ላይ እመቤታችን ቅድስት ድንግል ማርያም አስቀድሞ ልጇ በዚህ ተራራ ትታያለች ብሎ ነግሯት ነበር። ወደ ኢትዮጵያ ስትመጣ የምትገለጭበት ጊዜ አለ ብሎ ነግሯት ስለነበረ ጊዜው ሲደርስ ድንግል ማርያም
መጣችና ዙፋን ተነጥፎላት በቁሙ ደብረ ምጥማቅ ተራራ ላይ ጉብ አለች። የኔና የናንተ ኪሩቤል ወረዱ አለ። አራቱ ኪሩቤል ዙፋኑን የሚሸከሙት ኪሩቤል መጥተው ተንበረከኩላት። እነሆ እኛ በመብረቅ መስታይት ወይም መስተዋት ፊቱን አንድ ጊዜ ለማየት የተቸገርነለትን አምላክ አንቺ ግን 9 ወር ከ5 ቀን ጸንሰሽ ወልደሽ መልካም ሰይ ጥሩ ቆዩ ጠብቁኝ። ታዲያ መጨረሻ ላይ ይናሉ እና እኛ ለማየት ዙፋኑን ተሸክመን እኛ ለማየት የተጨነቅነለትን አሁን ያጠፋል፣ አሁን ምን ያደርገን፣ እንደ ሰም ያቀልጠን፣ እንደ ውሃ ያፈሰን እያልን የምንፈራውን ሀሊም ድንግልና 9 ወር ከ5 ቀን ሰማይና ምድር የማይችሉትን ችለሽ ከዛስ ወልደሽ ማኅተመ ድንግልናሽ ሳይለወጥ አቅፈሽ ሀሊም ድንግልናዊን ወተት ያጠባሽ አንቺ ክብር ይገባል ብለው ተንበረከኩላት። 24ቱ ካህናተ ሰማይ የሰማይ ካህናት 24 ናቸው። ሳያቋርጡ እንዘያጸሩ ይሴቡ ሳያቋርጡ ያመሰግናሉ የተባለላቸው እንዲያውም ውስተ ስያ ሱራፊ ለስዕለትነ ደዮ አላምነው እነሆ ዛሬ ማለት ነው ካህናቱ አባቶቻችን አበው ሊቃነ ጳጳሳት ቆሞሳትን እያጠኑ ሂደው ዕጣኑን ሲያጥኑት ከየት ነው የሚጀመረው? ውስተ ስያ ሱራፊ ለስዕለትነ ደዮ እኮ ነው። እነሆ ወደ ሱራፌል ማዕጠንት ወስደህ አስገባልን ብሎ ጸልያሉ አባ ጊዮርጊስ ዘጋስጫ። እነዚህ ካህናት ሲያጥኑ ሂዶ ከሱራፌል ማዕጠንት ነው የሚገባ። ከዛ በኋላ ሱራፌል ወስደው ለንጉሳችን ለኢየሱስ ክርስቶስ ወይም በሦስትነቱ ለሥላሴ ያጥናሉ ማለት ነው። እነዚህ መጥተው እኛ እያጠን ፊቱን ለማየት የምንቸገረው የምንጨነቀው አንቺ 9 ወር ከ5 ቀን ጸንሰሽ የወለድሽው ለአንቺ ክብር ይገባል ብለው የጸጋ ክብር ታባረከቡላት። ሰማዕታቱ መጡ። እነ ቅዱስ ጊዮርጊስ እነ ቅዱስ ቴዎድሮስ ሌሎቹም ሰማዕታት ሁሉ በሙሉ ተሰብስበው በፈረስ በረቂቅ ያን በምድር ያሳዩት የነበረው በረቀቀ በፈረሱ አምሳል እየመጡ አንቺ እንግዲህ ከሁሉ በላይ እመቤታችን ከፈጣሪዋ ከልጇ በታች ስትሆን ከፍጡራን ሁሉ በላይ ስለሆነች ለአንቺ ስግደት ይገባሻል ብለው ሰማዕታት መጥተው የጸጋ ስግደት ተንበረከኩላት ነው የሚለው። ድንግል ማርያም ይህን ሁሉ ካስተናገደች በኋላ ግን ምዕመናነ እስራኤልን አስተናገደቻቸው። ይገርማቸዋል። በግልጽ እኮ ነው። በግልጽ ወተን ማለት ይሄ ይዋጋሃደ እኮ ነው የሚለው። እንኳን እኛ በሃይማኖት የማይመስሉን ሁሉ አብረው እስቲ በታምራቱ ይሳቡ ብላ ለእነሱም አልነፈገቻቸው። በግልጽ ላሉት አሕዛብ ማለት ነው። በግልጽ ታየቻቸው። እንዲያው ሕፃናቱ ሁሉ ሄሮድስ የፈጃቸው 14,000 ሕፃናት እየመጡ ከፊቷ ላይ ሲጫወቱ ማረም ሁሉ ይወረውሩላታል። ማረሙን ተቀብላ አስታረቃ መልሳ ባርካ ስትወረውርላቸው ማረሙን ለመሽቀዳደም ብዙዎች ሰዎች ይወድቁ ነበር። አቤት ዕድላችን አንድ ቀን ሳናያል። አቤት ክፋታቸው በክፋት የተሞላ እንዴት መቼ ነው ሰዎች እኮ አይሏል። መቼ ነው ድንግል ማርያምን ለማየት ንጹሕ ልቡና ሊኖረን መቼ ይሆን? እግዚአብሔር ንጹሕ ልቡና ይፍጠርልን። ማረሙን እየተቃሙ ለበረከት ወስዱት ነበር። በግልጽ ይገርማችሁ። እነሆ ምን ሆነ መሰላችሁ? ከ21 ቀን ጀምሮ ከ21 እመቤታችን በዓሏ በ21 ሆኖ 21 እስከ 25 ድረስ ነው ሰሞኑን ታምር እየተነበበ ነው የሚሰነብተው ማለት ነው። ስለዚህ በዛ ሁሉ በሙሉ ያን ቀን ሁሉ
እሳቸውን የሚፈልጉት እገሌ የሚባለውን አባቴ፣ እገሌት የምትባለውን እህቴ፣ እገሌ የሚባለውን እስኪ አምጪልን ሲሏት በቅጽበት አንተ ቁጭ ታደርገዋለች እመቤታችን ማለት ነው። ወገኖች እንዲህ ያደረገች ስትታይበት የሰነበተ በግልጥ የባረከችበት ደብረ ምጥማቅ ተራራ ላይ የታየችበት የበረከት ቀን ነው። እመቤት ሆናችኋል ብላችሁ ተባረክ። ወገኖች የደብረ ምጥማቅ አካባቢ ሕዝብ ብሩኩ አቤት 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 እንዴት ያለ ቤተክርስቲያን እና የተሰራ ፈረስ የሚያስጋል እመቤታችን ደብረ ምጥማቅ እኮ ተመልከቱ እንግዲህ ድሮም ከፍታ ነበራት አላ እንዴ? አዎ በከፍታው በተራራው ላይ ነበረ የታዩ። ተራራው እንግዲህ ደብረ ምጥማቅ ይሆን ነው አያችሁ። እመቤታችን እንዴት ደስ ይላት ይሆን ይሄን ትልቅ ቤተክርስቲያን እያየን። ስለዚህ ወገኖቼ ይሄን ቤተክርስቲያን ተባራ ይዛችሁታ በጣም ነው የሚደንቀው። በእውነት ምዕመና እየተረባረባችሁ ነው። የነብርን ጅራት ምን አይሉ አይዙ ያዘሳ አይነቱም ነው እየተረባረባችሁ ነው ያላችሁት። እና ይሄንን አሰርታችሁ ተሰርቶ አይተን እንዲሁ እንድናስተምርበት እንድናገለግልበት እግዚአብሔር ቀንልን። ምናልባት ማስተባበር ሊኖር ስለሚችል ላቁም ከዚህ ላይ ወስብሐት ለእግዚአብሔር። በደብረ ምጥማቅ ተራራ የባረከች እመቤት ዛሬ ተባርከን ጊዜ ለመቆጠብ ነው። ከዚህ በመቀጠል አጠቃላይ የስራውን እንቅስቃሴ በተመለከተ የአሰሪ ኮሚቴ ሊቀመንበር አቶ ተስፋዬ አለማየሁ ሪፖርት ያቀርቡልና ወደ ማስተባበሩ እንገባለን። ነገር በአይን ይገባል ይባላል እና የአሰሪ ኮሚቴው እንቅስቃሴ በ2 ዓመት 6 ወር ሆኖታል። አሁን እንግዲህ ግንቦት ሲያልቅ በ2 ዓመት 6 ወር ነው የደረሰው። እንኳን ደስ አላችሁ።